ዛሬ በህይወታችሁ እድሜ ልክ ብትጠቀሙት ደስ የሚለኝ እኔም በህይወቴ ብዙ ነገር የተማርኩበትም ወደ ላይ ወጣውበትም ወደ ታች የወረድኩበትንም የታዘብኩትን አንድ ነገር ልንገራችሁ። እስከ መጨረሻው ደስ ተከታተሉ። የሰጠህን ነገር እግዚአብሔር ሊነሳ ይችላል። ሀብት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ትዳር ሊሆን ይችላል፣ ልጅ ሊሆን ይችላል፣ ታዋቂነትን መወደድን ሊሆን ይችላል፣ መከበርን ሊሆን ይችላል፣ ዕውቀትን ሊሆን ይችላል፣ ጥበብን ሊሆን ይችላል፣ ተፈላጊነትን ሊሆን ይችላል። የሰጠህን ነገር እግዚአብሔር ሊነሳ ይችላል። ይሄን ለምን አልከብሉኝ? በጣም ብዙ ሴቶች እግዚአብሔር የተባረከ የተቀደሰ ትዳር ሰጥቷቸው ያን የሰጣቸውን ነገር እንደሚነሳቸው ባለማወቅ የሰጠኸውን ነገር ዶግማ አይደለም አንተ ጋር ተለጥፎ የሚቀይ እጅህ እንኳን ካልጠበቀው እጅህ ሊቆረጥ ይችላል። እግርህን ካልጠበቀው እግርህን ልታጣው ትችላለህ። ጤናን ካልጠበቀው ጤናህን ልታጣው ትችላለህ። ገንዘብህን ካልጠበቀው ገንዘብህን ልታጣው ትችላለህ። ውበትህን ካልጠበቀው ውበትህን ልታጣው ትችላለህ። ቁመናህን ካልጠበቀው ቁመናህን ልታጣው፣ ተወዳጅነትን ካልጠበቀው ልታጣው ትችላለህ። ስልጣንም የተሰጠህን ስልጣን ጠብቀ በዛ ሪትም መሄድ ማትችል ከሆነ ልታጣው ትችላለህ። ሞያም በየጊዜው እኔ ከተማ ውስጥ አለ የሚባል ጎበዝ በጣም ጎበዝ የሚባል ይሄ የሞተን ዕቃ የሞተን አይነት እንደ ጄኔተር እንደ መኪና ምናምን በቃ ሞተ የሚባልን ነገር ጠግኖ ህይወት መዝራት የሚችል የሚገርም ሙያ ያለው ልጅ አቃል። አሁን የተስተካከለ ነገር ስጠው አበላሽቶ ነው የሚሰጠው። ምን እንደሆነ እሱ ራሱ አያውቀው። በጣም ሲታበይ ነበር፣ በጣም ሲመጻደቅ ነበር። ሰው ቀጥሮት እባክን እንዲህ አይነት አንገብጋቢ የህይወትና የሞት ጉዳይ ነው እባክን ስለፈጠረክ ስለ ልጆች አምላክ ተብሎ ተለምኖ ቁጭ ብሎ ሊቅም ይችላል፣ ቁጭ ብሎ ሊያጨስ ይችላል። ከና አካቴው ስልክ ላይ ያነሳ ይችላል። የእውነት ከስንት ዓመት በኋላ ተከፍሎት አይደለም በነፃ ሰው ሱጋ ቃ ያሰራል። በነፃ ሞያ በጣም የጠገቡ ሰዎች አቤት እሱማ የተባለ አቤት እሷማ የተባለ ሴት በተቃራኒ ሆኖ አይቻቃል። ምግብ ድግስ ሲኖር የሆነ ነገር እሷ ተስራት ይባላል። እንዴት ነው ሰው ልጅ ትላንትና ተከሻዋ ጣፋጭ ነው ተብሎ ዛሬ ውይ እሷ እኮ ድሮ ናት አሁን አልፎባታል እስከምትባል ድረስ እሷ የነካችው ወጥ እንዳለ እጅ ነው የሚለው። እሱ የነካው ነገር ካለ እጅ ነው የሚለው። የእውነት እጅህን ራሱ ጣፋጭ የሚያደርገው እግዚአብሔር፣ ንግግርን ጣፋጭ የሚያደርገው እግዚአብሔር። የተሰጠህን ነገር ጠብቀህ ማትኖር ከሆነ ያመልጣሃል። ዶግማ ካንተ ጋር ተለጥፎ እድሜ ልክ የሚኖር እንትን አይደለም። ጠብቀህ ሙያችሁን ጠብቃችሁ ካለ ይቀጥላል። ስልጣናችሁን ከጠበቃችሁት ይቀጥላል። ዕውቅናህን ከጠበቅ ይቀጥላል። ተወዳጅነትን ከጠበቅ ይቀጥላል። ስራህን ከጠበቅ ይቀጥላል። ገንዘብን ከጠበቀው ይቀጥላል። ጤናህን ከጠበቀው ይቀጥላል። ውበትን ከጠበቀው ይቀጥላል። ካልጠበቀው ግን ምንም ነገር አይቀጥልም። ትዳሯን በጣም